የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? እና አስባችሁ ታውቃላችሁ? ውሻ ሲኔር ነው በመፈጠር አየ ዶሮ ድኩላ ጅብ ሲኔር ነው። አላ ምንም መኩራራት ያስፈልግም። በመፈጠር ከሆነ መጨረሻ ነው። በመወለድ ከሆነ ደግሞ አንደኛ። ስለዚህ ከዛ አዳምን ለብቻው አየው። ስለዚህ ረዳት ያስፈልጋል። ሁሉን ሲፈጥር አዳም አልነበረ። እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ? ከሾላ በኋላ የተፈጠር ነው። ከሸንኮራ በኋላ እኮ ነው የተፈጠር ነው። እንዴት ተገነጥለዋል? ከሱ በኋላ ነው የተፈጠርከው አንተ። ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም። አዳም ምን አይልም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም። አራም ክፍፍሉ ላይ ራሱ ሲከፋፍል ምንም በቃ ጭቅጭቅ ነው ከአዳም ጋር። መጀመሪያ ፈጥሮት ቢሆን ምድር አራዋው በስቷል እርማታ አውስትራሊያው እንደዚህ መስፋት አለበት። ወናት ወርቁ ለምን የወርቁ ራሱ የተወሰነ ቦታ ላይ እንደዚሁ ነዳጅ ምን ለምን ነዳጅ ሳውዲ አረቢያ ብቻ ለምን በቃ ጭቅጭቅ። ልንገራችሁ እግዚአብሔርም ይልና በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል? አረፈ ይላል። አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም በሰባኛው ዓመት መንቀጭቀጫ ያሰራው። ለዚህ ነው እግዚአብሔር ከጨረሰ በኋላ አዳምን የፈጠረው ስለማያሰራ በቃ አጭርና ግልጽ በቃ ኮሚቴ እንነጋገር እጅ እናውጣ ምናምን ይለዋል። 50-50 ምናምን የኔ ሐሳብ ይደመጥ ይሰማ ይላል። በቃ ያረዝመዋል። ሰው እንደዚህ ነው። ታዲያ እግዚአብሔር ቸራር እግዚአብሔር እኮ ደግ ነው። እዛ ብቻው እንዲያው መጨረሻ ሰራው። በቃ ምን እኔ ካንተ ጋር መጀመሪያም ያውቀዋል። ሳንፈጠር አይደል የሚለው? ገና በእናቴ ማዕፀን ምን ሳልፈጠር እኮ ነው የሚለው። ምን አልከኝ? አወቀኝ፣ ታውቀኛለህ አለ። በቃ ስለዚህ ያውቀዋል። ስለዚህ ቆይ አንተን ጨርሼ ነው እንጂ አንተን መጀመሪያ አድርጌ ነው ጊዜን ማራዝምበት ምንም ምክንያትም። መጨረሻ ላይ አዳም ሰራው አረገና ሰራው።